ኢየሱስ የሰው ልጅ ነኝ ካለ እግዚአብሔር ሰው ነው ወይ? የመጀመሪያው ጥያቄ። ያንቺን እግዚአብሔርና የኔን እየቀላቀለ አዳም ነበረ፣ ከዛ ክራይስት ሆነ ነው። እሱ ኢየሱስ እኔ ማልቀበለው አዲስ የሚገርም እግዚአብሔር እያስተዋወቀኝ ማንንም በሃይማኖቱ እግዚአብሔር አውቆ ማቅም ያንተ ቢጤዎች አስተማሪዎች ሰንዴይ ስኩል ያስተማሩኝ ኃጢአት እኮ በሽታ ነው። ስለዚህ እኮ የመጀመሪያውን ኃጢአት ያደረገው እግዚአብሔር ነው። እግዚአብሔርም እስከዛሬ ድረስ እኛም አናውቅም። እግዚአብሔርን አልከተልም፣ አልፈልግህም። እኛ የፈጠርነው ማይንዳችን የፈጠረው እግዚአብሔር ነው። ሰውን ስናስብ ከእግዚአብሔር ነጥለን ማሰብ ራሱ ነው ስተት አልክ። ሰው ልጅን የሚያሰቃይ እግዚአብሔር ነው። እግዚአብሔር ነፃ ፈቃድ የሚሰጥ ከሆነ ይሄንን ፍሬ እንዳትበሉ ይሄንን ደግሞ ብሉ ብሎ ለምን ኮንትሮል ማድረግ ፈለገ? የኢየሱስን መልክ ኢሜጁን አበላሽተው ነው የላኩልን። ከአምላክም የሆነ ጂን አለው፣ ከሰውም የሆነ ጂን አለው። አዲስ ፍጥረት ተሰራ። ታሪክ ውስጥ የሆነ ክስተት አድርጎ ያለፈ ኢየሱስ ነው። አልፈልግህም ብለው ሲኦል ይከተኛል። እግዚአብሔር ለእኛ አንድዶ ያስቀመጠው እሳት የለም። የእስራኤልን አምላክ ለማግዘፍ የተደረገ ጥረት ስለሆነ አዳም የሚባል ዘር የለም፣ ታወግዷል። ሁለቱ ራሱ አሁን አንተ የምታወራውና እኛ የምናውቀው እግዚአብሔሮች ራሱ አይታወቁም። እሱም ቢሆን ሰዎች የፈጠሩት ቅዠት ነው። ቱ ሪሜምበራንስ ነው የመጣው። ሪሜምበር ለማድረግ ዩ አር ዘ ሪፍሌክሽን ኦፍ ጋድ፣ የእግዚአብሔር መገለጫ ነው ሰው ማለት። ጥያቄ ላይ መምህር አብርሃም፣ እሺ አሁን ክላስ ውስጥ ያለ ነው። እሺ አሁን ካነሳው ጠንከር ያለ ሐሳብ ላይ ሌላ ሐሳብ ደግሞ አእምሮዬ ያጭራል። እኔ ደግሞ ትልቁ ችግሬ አእምሮዬ ይቀጥል። ሰውን ስናስብ ከእግዚአብሔር ነጥለን ማሰብ ራሱ ነው ስተት አልክ። ችግሩ እሱ ጋር ነው። እሺ ዘፍጥረት ጋር ስንሄድ ግን እግዚአብሔር ሰውን በመልኩ ፈጠረ ብሎ ራሱን እግዚአብሔር ከሰው ሰፓሬት ያደረገው እኮ ራሱ ነው። ሴፓሬት እኮ አላረገም። አዳምና ሔዋንን ፈጠራቸው፣ እዛ ኑሩ አለ። የሆነ ቅጠላ ቅጠል የበዛበት ቦታ አስገባቸው። እሱ ለብቻው ነበር። ባይሆን ኖሮ ተነጥሎ ባይሆን ኖሮ አሁን አንተ የምትለው አይነት ፍቅር፣ አሁን አንተ የምታወራው እግዚአብሔርን አክሴፕት ለማድረግ በጣም ዝግጁ ነኝ። እድሜ ልኬን አብሮኝ የነበረው እግዚአብሔር ግን ሰፓሬትሊ ነው የሚኖረው። ለምን መሰለህ? ማነው ነገረሽ? ያንተ ቢጤዎች አስተማሪዎች ሰንዴይ ስኩል ያስተማሩኝ። ላስረዳህ። ልክ አዳምና ሔዋንን ፈጠረ፣ በኤደን ገነት አስቀመጣቸው። ይሄንን ብሉ ይሄን አትብሉ አለና ወደ ራሱ ሬለም ሄደ። ከዛ ክፉ የተባለው እንደውም እኔ ጥሩ አድርጌ ነው አክሴፕት ማደርገው። እሱ እንደውም ደስ አይልም እንጂ ወርዱ እግዚአብሔር ይስጠው። አዳምን አየው እዚህ ጋር ራሱ የአዳም ኮምፕሌን የሚያደርገው አዳም ይዙ ባል ችግር የለውም። ከዛ ፍሬውን በላሽ ሴትዮዋ አይናቸው ተከፈተ፣ እውቀት አገኙ። ከዛ መጣ ቅድም እንዳልከው ራቁቴን ነኝ ሲለው ራቁትህን ሆነ ማን ነገረህ? አየህ እንዲገባ የሚፈልገውም ሌላ ችግር ነበር። እግዚአብሔር ነው። አሁን እኛ ነን እኮ አብረንህ እንሁን እያልን እያስገደድን ያለን እንጂ ከፍጥረት የመጀመሪያ ጊዜ ጀምሮ ከመጀመሪያዋ ሌሊት አዳም እና ሔዋን ተፈጥረው ኤደን ገነት የተባለ ሰርክል አጥሮት ከገቡበት ቀን ጀምሮ እግዚአብሔር ሰፓሬትሊ ነው ሲኖር የነበረው። አሁን አንተ የምትለው እግዚአብሔር ከሰው ጋር በጣም አብሮ መኖር የሚፈልግ ራሱን መግለጥ የሚፈልግ ራሱን ሰው እያደረገ መከራውን የሚበላ የሰው ልጅ ፍቅር ኖሮት እኛ ደግሞ ሰምተን ያደግነው እሱ እግዚአብሔር አይደለም። አሁን አንተ አዲስ እግዚአብሔር እያስተዋወቅከኝ ነው። አዲስ የሚገርም እግዚአብሔር እያስተዋወቅከኝ፣ እኔ አልፈልግህም ብሎ እንኳን የማይተወኝ እየነገርከኝ ያለው ስንማር የመጣ ነው። እግዚአብሔር ግን ይህ አይደለም። ፈጠረ፣ እዛ ጋር አስቀመጠ። እኔ ሁሌ እንደምናገረው በጣም ነው የምናደድበት እሱ እግዚአብሔር ላይ። እዛ አደረጋቸው። ይሄን ብሎ ይሄን አትብሉ፣ ስነ ስርዓታችሁን ያዙ ምናምን ብሏቸው ሄደ። አንተ የምትለው እግዚአብሔር ነው ተምረን ያደግነው ስቲል የሚሰበከው እግዚአብሔር ሁለቱ ራሱ አሁን አንተ የምታወራውና እኛ የምናውቀው እግዚአብሔሮች ራሱ አይታወቁም። አዎ ለዛም ነው እኔ ሰው ቅድም እንዳልኩም አሁን እያወራሁሽ ያለው እግዚአብሔር ዘሳፈሪንግ ጋድ ነው። ለሰው ልጆች ሰፈር የሚያደርግ እግዚአብሔር እንጂ የሰው ልጅን ሰፈር የሚያደርግ እግዚአብሔር አይደለም። አሁን አንቺ ያወራሽው የሰው ልጅን የሚያሰቃይ እግዚአብሔር ነው። እኔ እያወራሁት ያለው ደግሞ ለሰው ልጆች ሰፈር የሚሰቃይ እግዚአብሔር ነው። ከየት አምጥተኸው ነው? ባይብሉ አይልም። አሁን አንተ የምትለው እግዚአብሔር ቤስት እግዚአብሔር፣ የምሬን ነው የምነግርህ አብርሃም፣ የእውነቴን ነው የምነግርህ። አንተ የምታወራው እግዚአብሔር በቃ ዓለም ላይ ታይቶ ተሰምቶ የማያውቅ እግዚአብሔር ነው። ታዲያ ኢየሱስ ማን ነው ታዲያ? እንዲህ ከሆነ አሁን የተቸገርነው ደግሞ አንደኛው ፓርት ምኑ ጋር መሰለሽ? ኢየሱስ ተብሎ የተነገረን አንድ ፀጉሩ ዘንፋላ ረዥም ቀሚስ ነጭ የለበሰ በረባሶ ያደረገ አይሁዳዊ ብለው ነው የነገሩት። እሱን ኢየሱስን ነው እስካሁን የነገሩት። ያ ኢየሱስ ደግሞ አሁን አንቺ የምትይው እግዚአብሔርን የገለጠው እሱ ያበላሸው እሱ ኢየሱስ ነው። እኔ የማወራው ኢየሱስ ግን እሱ አይደለም። ኦኬ ዩሲ እዚህ ጋር ነው ነገር። ቅድም አሁን ስለ ኢየሱስ ማነሳ ቶሎ እንትን የምትይው ያኛው ኢየሱስ እየመጣብኝ በአይሁድ ምድር ላይ በቃ እንደዚህ እስራኤል ላይ ይጎማለል ጎርደድ እያለ በቃ የተራቡት እንደዚህ የመገበ ያዘኑት ሁለት ዳቦ እንዲህ ምናምን የሚያደርግ ብለው
መከራዬን የበላው እና እሱ ነው፣ እሱ ኢየሱስ ነው። ምክንያቱም ቅድም ብዬሻለሁ ኢየሱስ የንጋት ኮከብ ነው። አሁን እኔ ማወራው ኢየሱስ የተደበቀው ማንም ሊያይ ያልቻለውን የእግዚአብሔርን ገጽታ ግልጽ ያደረገው ኢየሱስን ያወራዋለሁ። ያ ማንም ያላየው የእግዚአብሔር ገጽታ ለሰው ብሎ የተሰቃየ እግዚአብሔር እንጂ ሰውን ያላሰቃየ እግዚአብሔር፣ መስዋዕት ተቀባይ እግዚአብሔር ሳይሆን ራሱን ለሌላ መስዋዕት ያደረገ እግዚአብሔር፣ ቁጭ ብሎ ዙፋኑ ቁጭ ብሎ መስዋዕት እየተቀበለ ንገስ እየተባለ ንግስናው የሚቀበል ሳይሆን ሰዎችን ወርዶ እግር የሚያጥብ ትሁት ባሪያ ሆኖ በሁሉ ዘንድ የሚኖር እግዚአብሔር ነው እያወራው ያለሁት። ስለዚህ ለዛም ነው ኢየሱስ ክርስቶስ ይሄ ሳፈሪንግ ይሄ የተሰቃየው መሲህ ተብሎ የሚገለጠው ለዛ ነው። የተሰቃየው እያሳየ ያለው ማን ነው? እያሳየ ያለው ሰዎች የሳቱትን እግዚአብሔር ነው እየገለጠ የነበረው። አሁንም አወራሽ ኢየሱስ። ስለዚህ ኢየሱስ ጋር ስለዚህ እኔ ማቆን እግዚአብሔር ወደዛ ማቆን ኢየሱስ ወደዛ አርጌ ለመስማት ተዘጋጀሽ። ስሚ አሁን ይሄኛው ኢየሱስ ከውልደቱ ሲጀምር ራሱ ከውልደቱ ሲጀምር ማለት ነው ራሱ ከድንግል ነው የተወለደው። አመጣጡም እንግዲህ ስለ ድንግል ማርያም ምንም ሌላ ጊዜ እናወራለን። አሁን በየሚዲያ በየቦታው ሰዎች የሃይማኖት ዘንድ ማርያምን አንደኛው ይቀበላል፣ አንደኛው አይቀበልም፣ አንደኛው ይከራከራል። ታማልዳለች አታማልድም ይላል። አንደኛው በቃ አንዱ ከፍ አድርጎ ሰማይ ያደርሳል፣ አንዱ ዝቅ አድርጎ ወደታች፣ አንዱ መካከል ላይ። እንደዛ አይነት የክርክሮች ከየቱ መጡ ካልሽ ስቲል ስለ ኢየሱስ ክርስቶስ ያለን ፒክቸር ተበላሽቶ ነው። ለምሳሌ ፓሽን ኦፍ ክራይስት ላይ የተገለጠ ኢየሱስ ሲታይ ማለት ነው በቃ ሰዎች ያለቀሱለት ምናምን። እኔም አልቅሻለሁ። አሁን ቢከፈት አለቅሳለሁ። ያሳዝነኛል በጣም። አሁን የተፈለገውም ያንን ፓሽን ደግሞ ስቲል ደግሞ ያን ትልቅ ምስማር የተወጋ ጎኑ እንደዚህ ምናምን ያለው ደሙን በየቤቱ ደግሞ የተሰቀለ ሲላል ደም ሲፈስ ያ ሜሴጁ እሱ አይደለም። ኮምፕሊትሊ እሱ አይደለም። በቃ ኮምፕሊትሊ አሁን እየተነገረን ያለው ኢየሱስ ኮምፕሊትሊ የሆነ ዘመን ላይ ምናልባትም በሮማውያን አገዛዝ ዘመን ላይ በደንብ ተቀርጾልኝ የተላከ ኢየሱስ እኔ እንደሱ ነው ብዬ በድፍረት ልናገር የምችለው። ምክንያቱም ራሱ ኢየሱስና አገልግሎቱ ከዛ ከኢየሱስ በኋላም የነበሩ ሐዋርያቶቹ ያገለገሉትና ያስተላለፉት ሜሴጅ ኮምፕሊትሊ አይገናኝም በዚህ ዘመን ከምንነገረው ጋር ኮምፕሊትሊ ማለት ነው። ስለዚህ የሆነ ዘመን ላይ ትውስት ተደርጓል። ሜሴጁ ትውስት ተደርጎ የኢየሱስን መልክ ኢሜጁን አበላሽተው ነው የላኩልን። ለዛ ነው አሁን አፍሪካ ምድር ላይ ዝም ብለሽ አሁን ሚዲያ ምቹ ስለሆነ ታያለሽ። በቃ የኢየሱስ ይሄ የተነገረው ኢየሱስ ጥላቻ ነው በየቦታው እየተነሳ ያለው በዚህ ምድር ላይ በቃ የምጠላ አይነት ነገር ማለት ነውና አሁን እኔ ያወራ ያለሁት ኢየሱስ ግን እስከ ዛሬ ድረስ የሰው ማይንድ ላይ የተበላሸውን የእግዚአብሔርን ኢሜጅ የሚቀድ ኢየሱስን ነው እየተናገርኩ ያለሁትና ስለዚህ ቅድም ካነሳውሽ አንፃር ሰውን ጨርሼልሽ ልሂድ። ስለዚህ እንደውንም በጣም ሐሴት ማረገው I am the opportunity for God to express himself in this universe። እግዚአብሔር ራሱን በዚህ ምድር ላይ ራሱን ለመግለጥ ፍጥረተ ዓለም ሁሉ ራሱን ኤክስፕሬስ ለማድረግ የእርሱ ኤክስፕሬሲቭ ቦዲ መሆነ ብቻውን the biggest opportunity በየትኛውም ኢተርኒቲ ውስጥ ሊገኝ ማይችል ራሱ እናቴ የወለደች ቀን የተባረከች ትሁን ነው ብለው ራስን ሳገኝ እግዚአብሔር ራሱን ኤክስፕሬስ ለማድረግ የተፈጠርኩ ነኝ እኔ። ስለዚህ እኔ ራሴ የእግዚአብሔር ፐርፐዝ ነኝ። ኦልሬዲ እግዚአብሔር ራሱን ዲፋይን አድርጎ የሚኖርበት ማኖሪያው ነኝ፣ የእግዚአብሔር አካሉ ነኝ፣ የእግዚአብሔር ትሬዠሩ ነኝ እኔ። ስለዚህ ራሱን ኤክስፕሬስ የሚያደርገው እግዚአብሔር። ስለዚህ ሰውነት ማለት እግዚአብሔር ራሱን ኤክስፕሬስ ለማድረግ ወደ ምድር ያመጣ መሆኑን በኢየሱስ ክርስቶስ ወንጌል ወይም እሱ ባስተማረው ትምህርትና እሱ በገለጠበት መንገድ ነው እያወራዋለሁ። ስለዚህ ኢየሱስ የገለጠው እግዚአብሔር ራሱን በሰዎች እንደውንም ኢየሱስ የገለጠው እግዚአብሔር እኔ በቃላት ቢገልጠው ማለት ነው ምን ላለ መሰለህ እኔ ያለ እናንተ ራስን ሆኜ መኖር አልፈልግም የሚል እግዚአብሔር ነው ኢየሱስ የገለጠው። ያለ እናንተ ራስን ሆኜ ለብቻዬ መኖር አልፈልግም። ስለዚህ ራስን በእናንተ ሆኜ እንደናንተ ማንነትን በእናንተ ገልጬ ይኖራለሁ የሚል እግዚአብሔር ነው። ስለዚህ ይሄ ነው ፍቅር። እግዚአብሔር ሴልፍለስ ነው። ፍቅር ሴልፍለስ ነው ማለት እግዚአብሔር ራሱን ደብቆ የሆነ ቦታ የሚኖር ሳይሆን ፍቅር እስከሆነ ድረስ አንቺ የወረሽበትን ዳውንዋርድስ የመጨረሻ ሲኦል ወርዶ አንቺን ከፍ አድርጎ ያለውን ሁሉ በአንቺ ሰጥቶ ራሱን በአንቺ በመታወቅ የሚኖር ነው። ለብቻው ቁጭ ብለው ክብሬን አምጡልን፣ አምልኩኝ፣ ዝቅ በሉ፣ ስገዱልኝ የሚል እግዚአብሔር ነው እስከዛ ላይ የተነገረን። በክርስቶስ የተገለጠው እግዚአብሔር ግን የመጨረሻ ዝቅ ብሎ እንደውም የሰው ልጅ እንዲያገለግሉ ሳይሆን የሰው ልጅ ሌሎችን ለማገልገል
ራሱን ለሌሎች ነፍሱን አሳልፎ ለመስጠት እንጂ እንዲያገለግሉት አልመጣም። ምን ማለት ነው? ፉል የእግዚአብሔር ኢሜጅን ነው ኢየሱስ ክርስቶስ እየገለጠ የነበረው። ስለዚህ ኢየሱስ የገለጠው እግዚአብሔር በመጨረሻም እግዚአብሔር በልጁ ራሱን ገለጠ ማለት አሁን በክርስቶስ ኢየሱስ የተገለጠው እግዚአብሔር ያለ ሰው ራሱን ሆኖ መኖር የማይፈልግ እግዚአብሔር ነው። ስለዚህ ራሱን በእኛ ለዛ ነው ቃል ስጋ ሆነ የተባለውም ለዛ ነው። ስለዚህ በእኛነታችን ራሱን ገልጦ የሚኖር እግዚአብሔር። ሁለተኛ ደግሞ እኛም ራሳችን የኔ የምንለው እንዳይኖረን እኔ ረኩት፣ እኔ ጽድቅ፣ የኔ ቅድስና የምንለው እንዳይኖር የራሱን ቅድስና በእኛ ሰጥቶ በእኛ ተቀድሶ ቅዱስ ሆኖ የራሱን ጽድቅ በእኛ ሰጥቶ በእኛ ጻድቅ ሆኖ የራሱን ጥበብ በእኛ ሰጥቶ በእኛ ራሱ ጠቢብ ሆኖ የራሱን በእኛ ሰጥቶ የእናንተ ነው ብሎ የሚኖር እግዚአብሔር ነው። አሁን በክርስቶስ የተገለጠው እግዚአብሔር የራሱ የማይፈልግ ሁሉም በአንቺ ሰጥቶ ግን በአንቺ ፍሬ ሲያፈራ በዛ ፍሬ የሚደሰት። ስለዚህ የእሱ ክብር ምንድን ነው? በአንቺ ፍሬ ማፍራቱ ነው። የእግዚአብሔር ክብር ማለት በአጭሩ በመስቲ እግዚአብሔር ፍሬውን ሲያፈራ፣ እግዚአብሔር ቅድስናው በመስቲ ሲታይ፣ ራሱ ጽድቁን ሰጥቶ በአንቺ ሲገለጥ ማየት ማለት ነው። ልክ የዛፍ ክብሩ ምንድን ነው? ቅርንጫፉ ላይ ፍሬ መታየቱ አይደለም? እዛ ነው። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ስለዚህ ምንጩ ከየት ነው? ግንዱ ላይ ነው። ፍሬው ግን የሚታየው የቱ ጋር ነው? ቅርንጫፉ ላይ ነው። ስለዚህ ግንዱ ክብሩ የሚያየው የቱ ጋር ነው? ቅርንጫፉ ላይ። በቅርንጫፉ በሚታየው ቴስት፣ በቅርንጫፉ በሚታየው የፍሬው መልክ ውበት ነው። ስለዚህ እግዚአብሔርም የሰው ልጆች የሚያይበት ወይ ራሱን በሰው ልጆች ገልጦ ነው እግዚአብሔር የከበረው እንጂ ለብቻው ቁጭ ብሎ ክብሩን የሚሰበስብ እግዚአብሔር የለም። እሱ ሰዎች የሳሉ ጣዖት ነው የሚባለው። እና ሀሳብን ጨርሰህ ከሆነ ሁለት ጥያቄዎች ጠይቅህ። አሁን ከአንተ እግዚአብሔር ተነስቼ ሁላችን ከምናውቀው ሳይሆን አንተ ቤት ያለው እግዚአብሔር የተለየ ነው። ስለዚህ አሁን አንተ ከምታስረዳኝ አንጻር እግዚአብሔር የሚባለው ላይክ አሁን ለጊዜው ያንተና የኛ እያለን እንለየው ከመቸገር የተነሳ ማለት ነው። ሰውን የሚወድ ሁሉ ነገሩን ለሰው ሰጥቶ በቃ እኔ ባዶ በሆኑ እንኳን ችግር የለም ባዶ አደረገ እንጂ ራሱ እኮ ሁሉ ነገር በሰዎች ይገለጥ ብሎ በእያንዳንዳችን ውስጥ ሳቲስፋይ የሚያደርግ ሰው ሚዛኑን የሚያስተው ማለት ነው። ሰው ክሬዚ ነው አልከኝ ቅድም። በቃ እግዚአብሔር ክሬዚ ነው አልከኝ። የሰው ጉዳይ ሲመጣበት አዎ እኮ በሰው ጉዳይ ሚዛኑን የሚስት እግዚአብሔር ማለት ግራ የሚገባው በቃ ሰውን እንዴት አድርጎ ኮንትሮል ማድረግ እንዳለበት እንዴት ኤክስፕረስ ማድረግ ግራ የሚገባው እግዚአብሔር። አሁን እዚህ ጋር ምን እያየው መሰለሽ? ያንቺን እግዚአብሔርና የኔን እየቀላቀልሽ። አልቀላቀልኳቸውም። አንተ የነገርከኝን እግዚአብሔር ነው ያንተ እግዚአብሔር ላይ ጥያቄ አንስቼ። ፍቅር ሚዛን አይስትም ሲጀመር። እሺ ፍቅር አሁን ለምሳሌ አንቺ ባልሽን ክሬዝሊ ወደድሽ ወይ ባልሽ አንቺን ክሬዝሊ ወደደ ማለት ሚዛን ስትሆነው አይ ሲጀምር ክሬዝሊ የሚደረግ ፍቅርም መውደድም የለም አይደለም። እኛ በእኛ ቋንቋ እንግለጸው እንደው ፍቅር ይሄ በቃላት የምትገልጸው አይደለም ማለት። እሺ የኔን ላውራ። አሁን እኔ አግብቻለሁ። ዋው አይ ምንድነው ፍቅር ብለሽ ለእኔ ብጠይቂ አልችልም መናገር። ማድረግ የምችለው በህይወት ብቻ መግለጥ ነው የምችለው። ስለዚህ እግዚአብሔርን ፍቅሩን ስታይ በቃላት ለሰው ልጆች መግለጽም ይሄ ነው ብሎም እስከዛሬ ድረስ በአንድ ፔጅ አልነገረም፣ ልነግርም አይችልም ፍቅሩን። ለዛም ነው ስፋቱ ርዝመቱ ጥልቅነቱም ከመታወቅ ያለፈን የእግዚአብሔር ፍቅር ታውቁ ዘንድ የተባለውም ለዛ ነው። እዛው ጳውሎስ የተናገረበት በጣም የሚገርመኝ ፓርት አለ። ስለዚህ የእግዚአብሔር ፍቅር ይሄ በእኛ ይሄ በታይምና ስፔስ ላንጉዌጅ ዲፋይን ልናደርገው አንችልም። ዩሲ ስለዚህ ይሄ እግዚአብሔር ብላይንድም አይደለም፣ ብላይንድ ላይ አይደለም። ያሸነፈንም እግዚአብሔር አንቺን ማሸነፍ የሚፈልገው ይሄን ፍቅር በመግለጥ ነው እንጂ አንቺን ኮንትሮል በማድረግም አይደለም። እግዚአብሔር ኮንትሮል አያደርግም ሰውን፣ ፍቅሩን በመግለጥ ነው ማሸነፍ። ለዛም ነው የክርስቶስ ሜሴጅ የሚሰበከው። ፍሪ ዊል አለው ማለት ነው። ፍሪ ዊል አለው፣ ነፃ ፍቃድ ይሰጣል። ነፃ ፍቃድማ እኛ አለን እኮ። አሁን እግዚአብሔር በፍሪ ዊል ወይም በነፃ ፍቃድ ነው የሚያስተዳድረው። እኛ ሮቦት አይደለንም። ሮቦት ከሆነማ ሚውቹዋል አይደለም ፍቅር። አሁን ፍቅር ሚውቹዋል ነው አይደለ እኮ። ነፃ ፍቃድ ካለ ለሰው ልጆች እግዚአብሔር ነፃ ፍቃድ የሚሰጥ ከሆነ ይሄንን ፍሬ እንዳትበሉ ይሄንን ደግሞ ብሉ ብሎ ለምን ኮንትሮል ማድረግ ፈለገ? ኦኬ ሲቀጥልም እስካሁን ድረስ እኔ አሁን እግዚአብሔርን አልከተልም አልፈልግህም ብለው አሁን ይሄ የሚወደድ የምታቀርብልኝ እግዚአብሔር በጣም የሚገርም አንደኛ ነህ ግን አልፈልግህም ብለው ሲኦል ይከተኛል። ኮንትሮል ያደርጋል ማለት ነው። ቦሪንግ። አሁን ያኛው እግዚአብሔር አንቺ የምትይው ይሄ ፍሪ ዊል ማይሰጥ ከሆነ ቦሪንግ ነው፣ ስታቲክ እግዚአብሔር ነው። በቃ የሆነ ፕሮግራም አድርጎ አስቀምጦሻል። የሆነ አሻንጉሊት የሚጫወተነት ማለት ነው። ዲስ ኢዝ ኖት ማይ ጋድ። በክርስቶስ የተገለጠው እግዚአብሔር አይደለም። ፍቃድ ለምሳሌ ልጅሽ ፍቃድ አላት። ፍቃዳቸው
ግን ነፃ ፍቃድ አላቸው። ነፃ ፍቃዳቸው እንዴት መሰለሽ ኤክስፕሬስ የሚደረገው ነፃ ፍቃድ አላቸው። ፍቃዳቸው ግን አንቺን መምሰል ነው አይደለ? አይደለም፣ ራሳቸው መምሰል አይደለም። በትወት አይደለም። አሁን እያልኩ በላይፍ ማንም መመስከር የሚችል ይህን ቤት የሚያውቅ ሰው የሚመሰክረው። እሺ፣ ለምሳሌ ልጅሽ ነፃ ፍቃዷን ተጠቅማ እኔ አንቺን አልመስልም፣ ነፃ ፍቃድ ተጠቅማለች። አንቺን አልመስልም፣ ደም ግባቴም ዲኤንኤ ምናምን አንቺን አይመስልም ምናምን ብላ ጥላ ሄደች ማለት አንቺን አትመስል ማለት ነው በመልክ አይደለም። ትመስላለች። ከዛ ውጭ አይደለችም። ግን ያኛው ነፃ ፈቃድ ተጠቅማ ግን ሳፈር ነው ያደረገችው እንጂ እኮ ያን ሳፈሪንግ እኔ ነኝ ያዘጋጀውላት። አኮርዲንግ ቱ ባይብል አትጂ። አኮርዲንግ ቱ ባይብል ያ እግዚአብሔር ያለኔ መኖር አትችሉም። የትኛው እግዚአብሔር? እኔ የምለው እግዚአብሔር ነው ያወራሁሽ ያለው እኮ። አንተ የምትለውም እግዚአብሔር እኔ የምለውም እግዚአብሔር አኮርዲንግ ቱ ባይብል የወጣ ነው። ሜታፎሪክ ስለሆነ ለአንተ ራሱን የገለጸበት መንገድና እኔ የተረዳውበት መንገድ ሊለያይ ይችል ይሆናል። ሰዎች ማይንድ ላይ የተሳለውን እኮ ቅድም እናፍርስ ብለን ተስማምተን ጀምረን እንደገና መለስሽው። አልመለስኩም፣ እየጠየቅኩ ነው እንጂ ፈቃዳችን እሱን ሊሚት ያለ ገደብ እሱን መምሰል ነው። አሁን የእግዚአብሔር ያለ ገደብ እሱን መምሰል ነው። የአንቺ ልጆችም ያለ ገደብ አንቺን መምሰል ነው። ይሄ በተለይ መልክ ጋር ዲኤንኤ ጋር ስንመጣ ፈቃድ አላቸው። ባይኔቸር ካንቺ አይደል የወጡት? ራሳቸውን ሆኖ አልመጡም እኮ ካንቺ ነው እኮ የጀመሩት። ሲወጡ ከማህፀን ነው የመጡት። ማህፀን ራሳቸው ሰርቶ በቃ የኛ ማህፀን ነው ብሎ አልመጡም። የመጡበት ምንጭ አለ። ካንቺ ነው የወጡት። ስለዚህ አንቺን መምሰል ሊሚት የለውም። ገባሽ አይደለም? የአንቺ መልክ የአንቺን አይነት መምሰል ያለ ሊሚት ተሰጥቷቸዋል። ልክ እግዚአብሔርን ፈቃድ ሰጥቶናል። ፈቃዳችን ያለ ሊሚት እሱ እንድንመስል ነው። ሊሚት የለውም እዚህ ጋር። ከዛ ውጭ ከሞከርን ግን ያ ፈቃድ ተጠቅመን ሳፈር ነው ያደረግነው። ፈቃዱ ለሳፈሪንግ መጋበዝ የለበትም። ለዛም ነው አሁን መታዘዝን ያመጣው እግዚአብሔር። የመጀመሪያው ሰው አዳም ባለመታዘዝ አለ። ባለመታዘዝ ያንን ፍሬ በላና ኃጢአት በሱ በኩል ወደ ዓለም ገባ፣ በኃጢአትም ሞት ገባ ይላል። የኋለኛው አዳም ግን በመታዘዝ ለምሳሌ የቱ ጋር ታዘዘ መሰለሽ? ቻሌንጂንግ ኩዌሽን እናምጣ። አሁን ይሄ ይመልሳል ብዬ አስባለሁ። ኢየሱስ ክርስቶስ በተፈተነበት ጊዜ በምድረ በዳ ላይ የመጀመሪያ የቀረበለት ፈተና፣ በእርግጥ ሶስቱም የአይደንቲቲ ቻሌንጅ ነው የቀረበለት፣ ሶስት ፈተናዎች። የመጀመሪያው ምን አድርጎ ፈተነ? ዲዛይር ጋር አመጣው። ልክ ራበው ከ40 ቀን ጾሞ እንትን ካለ በኋላና ዲያብሎስ መጣ ይላል ሪሊ። ከዛ እስቲ የእግዚአብሔር ልጅ ከሆንክ ይሄን ዳቦ ድንጋይ ወደ ዳቦ ይሄ ነገር እቺ ቃላት ችግረኛለች። ዳቦ ድንጋዩን ዳቦ አድርግ ብሎ ጠየቀ። የጠየቀው ምን ብሎ? ምን ከሆንክ የእግዚአብሔር ልጅ ከሆንክ። ዩሲ ዲዛይር ከሶርስ ከኔቸር ጋር ቻሌንጅ አደረገ። እዚህ ጋር ኖ አለ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ ወይም ሰውነት ምንጩ ከእግዚአብሔር ወርድ ማንነቱ ከእግዚአብሔር የጀመረ እንጂ መኖሪያው በእግዚአብሔር ቃል እንጂ ዲዛይር ፉልፊል ማድረግ አይደለም፣ ወይም ይህንን ማድረግ ያንንም አለማድረግ አይደለም። ሰውነት ዲፊኒሽኑ ከእግዚአብሔር ቃል የሚወጣ ቃል ነው። ከእግዚአብሔር አፍ የወጣ ቃል ነው ማንነት። ሰው ብሎ ነው የጀመረው። ዩጌት ነው። ስለዚህ ሰውነት ከእግዚአብሔር የሰውነት ትሩ ዲፊኒሽኑ ምንጩ ማንነቱ ልጅነቱ ከእግዚአብሔር የጀመረ ወይም ከእግዚአብሔር አፍ የወጣው ቃል በቃል ነው እንጂ ይህም በማድረግም ያንን ባለማድረግ ወይም ከነፍስ ዲዛይር አይጀምርም ነው። በዲዛይር ነው የፈጠነው። ዩሲ ስለዚህ ምንጫችን አለ እዚህ ጋር የተገኘበት ምንጭ። ስለዚህ ሰው የተገኘበት ምንጭ ነው የሚመስለው ያ ከዛ። ስለዚህ ኢየሱስ እዚች ጋር አልተፈተንም፣ አለፈው ማለት ነው። እንትና ግን በዲዛይር ተፈተነ። የመጀመሪያው ሰውዬ በዲዛይር ተፈትኖ ኃጢአት በሱ ምክንያት ወደ ዓለም ገባ። በኃጢአትም ኮንስኮንሱ ምን መጣ? ሞት መጣ። ይሄኛው ስለዚህ እኮ የመጀመሪያውን ኃጢአት ያደረገው እግዚአብሔር ነው። ኃጢአት ምንድነው ነው? ቆይ ኃጢአትን ዲፋይን አድርገናል። ኃጢአት አደረገ ካልከኝ ስለዚህ ኃጢአትን ሰው አድርጎ አላረግም። ሰው የመጀመሪያው ሰው ኃጢአትን እኮ ሰው እኮ ኃጢአት እኮ ድርጊት አይደለም። ኃጢአት እኮ በሽታ ነው። ኦኬ ኃጢአት በሽታ እንጂ ድርጊት አይደለም። በሽታ መጣ ማለት ቅድም እንዳልኩት ጭራሮ ሰው ራሱን ከእግዚአብሔር ለይቶ ቆጠረና ሌላ አይዴንቲቲ ሰራ። ስለዚህ አሁን ጭራሮ ተሰብራ ወደቀች ማለት ሞተች እኮ ማለት በሽታ አይደለ? ልክ ኃጢአትን በሽታ ነው። ራስን ከእግዚአብሔር ለይተች ትቆጥሪና የራስችን ያልሆንሽበትን ምንጭ አልባ አይዴንቲቲ ትፈጥሪያለሽ። ወይም ኃጢአት ማለት በአጭሩ የውሸት ማንነት አምኖ መቀበል ማለት ነው። ያልሆንሽውን ማንነት ነኝ ብለሽ መቀበል ነው። ፎልስ አይዴንቲቲ አይ አም ኖት እንደማለት ነው። ሆነሽ ሳለሽ አይደለሁም ብለሽ ልክ በዛ ለምን ታደርጊያለሽ? ቢልድ ታደርጊያለሽ ያልሆንሽው ማንነት።
ስለዚህ ሰው ልጅ ያልሆነውን ነው ቢልድ እያደረገ እስከዛሬ የመጣው። በክርስቶስ ደግሞ የተገለጠው ሰው ልጅ ወደ መሆኑ እንዲመለስ ነው፣ ወደ ምንጩ እንዲመለስ ነው። ኢየሱስ ክርስቶስ ፉል ሚሴጁ ከውልደቱ እስከ እርገቱ ድረስ እርገት ብዬሻለሁ። ውልደት አለ፣ ሞት አለ፣ ትንሣኤና እርገት አለ። እርገቱ ማለት ሰርክሉ ዞሮ ሲገጥም ነው። ሰው ወደ ምንጭ ተመለስ ነው። ሪሜምበራንስ ነው። ሁ ዩ አር ነው። አንቺነትሽን ለአንቺ ነው መልሶ ያስታወቀው። ዩ አር ደ ሪፍሌክሽን ኦፍ ጋድ፣ የእግዚአብሔር ሪፍሌክሽን መሆንሽን፣ ምንጭሽ እግዚአብሔር መሆኑን ተመለሺ ነው። እኛን ይሄ ሰው ልጅ ማንነቱን ነው የሳተው ከመጀመሪያ። ውድቀት ማለት ማንነትን መሳት ማለት ነው። ስለዚህ ሌላ አካል ሌላ ኃይል ወይም ኢቪል ስፒሪትን በይ ዲመንን በይ ያንን ሰው ልጅ ፎልስ አይደንቲቲ አምኖ ሲቀበል ሆስቴጅ ሆነ ለክፉ ማንነት፣ ለክፉ ነገሮች ሆስቴጅ ሆነ። ሰው ልጅ ሆስቴጅ ሆነ ሮንግሊ ማለት ነው። ግን ሳይሆን ነኝ አለ። ኦሪጂናል እኮ ቤዙ እግዚአብሔር ነው ምንጩ። ስለዚህ ስለሆነ ሰው ልጅ ምንጩ እግዚአብሔር ስለሆነ ነው ተመለሱ። ንስሐ ማለትም እኮ ይሄ ነው። ባክ ቱ ኦሪጂን ነው። ስለዚህ ኢየሱስ ክርስቶስ ኮል ጥሪ ነው። ወደ ምንጭ የተመለስንበት ምንጭ ወደ ምንጫችን የሚጠራ ድምፅ ማለት ነው። ወደ ማንነታችን የተመለስንበት ብርሃን ማለት ነው። ስለዚህ አዳም ምንጩን በውሸት ነው የሳተው ስትል። ስለዚህ አዳም ወደቀ ማለት እግዚአብሔር የሰው ልጅ ወድቋል ብሎ አይደለም ያቆመው። ምክንያቱም እግዚአብሔር የሰው ልጅን በክርስቶስ ከዘላለም ስለሚያውቀው ማለት ነው። ስለዚህ በክርስቶስ ሪስቶር አደረገ የሰው ልጅ እግዚአብሔር አሁን ወደኋላ። ስለዚህ ጎስፔል ማለትም የጎስፔል ሜሴጅ ማለትም ምንድን ነው? ሰው ልጅ በክርስቶስ ኢየሱስ ትንሣኤ የሰው አዲስ ማንነት ነው የመጣው። ስለዚህ ኢየሱስ ማለት በአጭሩ ምን ማለት መሰለሽ? ሰውና እግዚአብሔር በጣምራ ማንነት የተገለጡበት መንገድ ማለት ነው። ጣምራ ማንነት ማለት ነው። ቃል ስጋ ሆነ፣ ጥምር ማንነት ነው የተገለጠው። በትንሣኤም የታየው ይሄ ነው። በዚህ ብታይ ሰው ነው፣ በዛ ስታይ ደግሞ እግዚአብሔር ነው። ስለዚህ ቅድም እንዳልኩሽ ሰውም አምላክም የሚባለው ነገር ማለት ነው ማንነት። አዎ። ስለዚህ ኢየሱስ ክርስቶስ የገለጠው ከእግዚአብሔር የተለየ ሰው ሳይሆን ከዘላለም በእግዚአብሔር ዘንድ የታየውን ሰው ነው ይዞ የተገለጠው። ስለዚህ ጣምራ ማንነት ነው። ወይም ክርስቶስ ማለት ሰውና እግዚአብሔር የተገናኙበት ፖይንት ማለት ነው። ፖይንት ጃንክሽን ፖይንታችን ነው። ስለዚህ አሁን መኖር የምችው የእግዚአብሔርን ህይወት ነው። ከእግዚአብሔር ውጭ የምትኖር ህይወት የለም አሁን። ስለዚህ እውነተኛ ምንጭ የሆነ አንድ እግዚአብሔር አለ። ሰማይን ምድር ኤቭሪቲንግ የፈጠረው ህይወትና እስትንፋስን በሁሉ ሰጥቶ የሚኖር እግዚአብሔር አለ። ሰው የዛ እግዚአብሔር ሄድ ራስ የሆነው እግዚአብሔር ፌሎሺፕ ውስጥ ነው ያለው። ስለዚህ የዛ እግዚአብሔር ህይወት ነው በእኛ የሚገለጠው። ከዛ ውጭ ከሆነ እኛ የፈጠርነው ማይንዳችን የፈጠረው እግዚአብሔር ነው። አንድ ቦታ ላይ አንደኛ ዮሐንስ ምዕራፍ 5 ለምን ብሎ ይናገራል? በጣም ኢንተረስቲንግ ክፍል ነው። በዚህ ያ ክፍል ዝም ብለን ካየን ምን ይላል? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦናን እንደሰጠን እናውቃለን። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ትሩ ጋድ ዋት ኢዝ ትሩ ጋድ እንደሰጠን እናውቃለን ይልና እውነተኛ በሆነው በእርሱ አለን ይላል። ደግሞ አደሰምታ ዋት የእግዚአብሔር ልጅ መጥቷል፣ እውነተኛ የሆነው አወቅን። ኦኬ እውነተኛ በሆነው በእርሱ ደግሞ አለን፣ እርሱም እውነተኛ አምላክና የዘላለም ህይወት ነው ይላል። አደሰምታ ዩሲ በሱ ነው ያለ ነው። እሱም ደግሞ እውነተኛ አምላክና የዘላለም ህይወት ነው። አምላክን እንዴት ነው የሚገል ተመልከች። አሁን ሰውን ለይቶ አይደለም በእርሱ አለን ነው የምለው። ከዛ ይልና መጨረሻ ምን ብሎ ይዘጋል መሰለች ምዕራፉን? ልጆች ሆይ ራሳችሁን ከጣዖት ጠብቁላል። ስለዚህ ጣዖት ማለት በአጭሩ ማለት ነው የሆነ ጎጆ ቤት ተራራ ላይ የተቀመጠ የሆነ ምናምን ሳይሆን ጣዖት ማለት በአእምሯችን እግዚአብሔርን ይሁን ራሳችን በአእምሯችን የፈጠርነው ማንነት ማለት ነው። ለዛ ማንነት ነው አይደል የምንኖረው። ይሄ አእምሯችን የፈጠርነው ከምንጩ ያልሆነ ግን ራሳችን የፈጠርነው አእምሯችን የምንፈጥረው ኢሜጅ ነው። ለእግዚአብሔር የሚሆን ለሰው እኛ የምንሰጠው ኢሜጅ ጣዖት ይባላል። ሶርስ ምንጭ የሌለው ነገር። እውነተኛ እግዚአብሔር ግን በሰውነት የተገለጠ ሰውን ኢንክሉድ ያደረገ እግዚአብሔር ነው እንጂ ኤክስክሉድ ያደረገ አይደለም። ለዛ ነው ኢየሱስ ክርስቶስ ሲወለድ በፊት የተነገረው ትንቢት አለ። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል። ሚንስ እግዚአብሔር ከኛ ጋር ወይም እግዚአብሔር በእኛ ውስጥ ማለት ነው። ከዛ ሌላኛው ቦታ ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ፣ ስሙም ድንቅ መካር፣ ኃያል አምላክ። አስብ እንግዲህ የዘላለም አምላክ ተብሎ ይጠራል። ስለዚህ እያሳየ ያለው እግዚአብሔር እውነተኛ እግዚአብሔር ሰውን ኤክስክሉድ ያደረገ ወይም ያገለለ ሳይሆን እውነተኛ እግዚአብሔር ሰውን በራሱ ኢንክሉድ ያደረገ እግዚአብሔር ነው። ይሄ እግዚአብሔር ብቻ ነው የሚያሳርፈን። ለዛ ነው እረፍት የሚባለው ራሳችን በዚህ ስናውቅ ነው እንጂ ከራሳችን ከሞከርንማ እንዴት ነው? በዚች ሳይንስ እንኳን ተምረን እኮ ፈተና ለመፈተን ስንት ፔጅ አገላብጠን ስንት ኤግዛምፕል ተሰጥቶን ስንት መልመጃና የቤት ስራ ሰርተን አስታውሱ ተብለን እንደገና ክለሳ ተሰጥቶን ነው ፈተና እኮ ሪሜምበር የምናደርገው። እንዴት ነው በዚች ታክል አእምሮ የማይታየውን እግዚአብሔርና ዘላለማዊ ዓለም ዲፋይን ለማድረግ የሚሞክረው?
አሁን በተገለጠው በክርስቶስ በልኩ የታየውን እግዚአብሔርን ግን ፐርሲቭ በማድረግ በልቦናችን ይሄን እውነት በማስተናገድ ወደዚህ ህይወት በመምጣት ዕለት ዕለት ይሄን ህይወት በመገለጥ ነው የምንኖረው እንጂ እግዚአብሔርን ዲፋይን አድርገን እንኖራለን ካለማ አንደኛ እስከ ዛሬም ዲፋይን አድርጎ እግዚአብሔር የኖረ ሰው የለም፣ ወደፊት እንድኖር አይችልም። ስለዚህ እግዚአብሔር በእያንዳንዱ አሁን እግዚአብሔር ቃሉን በሆነ ፔጅ ላይ ጽፎ አይደለም፣ ቅድም እንዳልኩሽም በሆነ ድንጋይ ላይ ጽፎም አልቻለም፣ አልገለጠም። ፋይናሊ እግዚአብሔር ቃሉን የጻፈበት እውነተኛ ታብሌቱ እውነተኛ መጽሐፉ ልቦናችን ነው፣ ኮንሽስነሳችን ነው፣ በልባችን ነው ቃሉን የጻፈው። ስለዚህ የእግዚአብሔር ቃል አሁን ከልቦናችን የሚፈልቅ ህይወት ነው፣ የሚፈልቅ መገለጥ ነው፣ የሚፈልቅ እውነት ነው እንጂ ከውጭ በዳሰሳ የምናመጣው በጽሁፍ በንባብ ከሶሻል ሚዲያ ሰብስበን እግዚአብሔር ይሄ ነው ምን ከሆነ ይሄ እግዚአብሔር ሳይሆን ማለት ነው ዘር አልባ እንክርዳድ ነው። በቃ ዝም ብለን ጥያቄ ያለኝ መምህር አስተማሪ ነኝ ብሏል፣ ተማሪ ሆኛለሁ ዛሬ። እሺ ኢየሱስን በዚህ መልኩ ካየ ነው ኢየሱስ ራሱን የእግዚአብሔር ልጅ እያለ ይገልጽ ነበር። አይ ሚን የሰው ልጅ እሺ የሰው ልጅ ከሆነ ኢየሱስ ደግሞ የእግዚአብሔር ልጅ ነው ካልን የኤሌመንተሪ ተማሪ አድርገህ አስበኝና ኢዝሊ ጥያቄ ይመልስ። እግዚአብሔር ሰው ነው ወይ? የመጀመሪያ አንድ። ሁለተኛ ጥያቄ ኢየሱስ ራሱን የገለጸበት የእግዚአብሔር መንገድ ከሆነ እኛ ራሳችን ከእግዚአብሔር ጋር እንድንሆን ዩኒቲ እንድንፈጥር የተመጣበት አንድ አዲስ እግዚአብሔራዊ ገጽ ከሆነ ኢየሱስ እግዚአብሔር ራሱን ያስተዋወቀበት እኔ ማለት እንደዚህ ነኝ ብሎ የገለጠበት አንድ ቅድም እንዳልከው ታብሌት ከሆነ ህይወቱን የምናይበት ከሆነ ይህን ህይወት አልቀበልም ብል ምን ሀፕን ያደርጋል ነገ? አዎ በእርግጥ በጣም በሚገርምሽ ሁኔታ ያ በክርስቶስ የተገለጠው እግዚአብሔር እሱ ጋር ብቻ እየቀረ ቢሆን ኖሮ አዎ እንላለን። በጣም በሚገርምሽ ሁኔታ በሁላችን ውስጥ አሁን ተገልጠው የሚኖረው ህይወት መሆኑ ነው። ያ በክርስቶስ ጋር ቅድም ያልኩሽ ህይወት በእያንዳንዳችን ጋር በነፍስ ወከፍ ያለውን ነው የገለጠው። ቅድም እሱ ብርሃን ነው ብዬሻለሁ። ልክ እሱ በተወለደ ጊዜ ምንድን ነው የተባለው? በጨለማ የሄደ ህዝብ ብርሃን አየ። ስለዚህ የሰው ጨለማ ምን ነበር? ቅድም እንዳልኩሽም የሰው ጨለማ ራሱን ከእግዚአብሔር ገንጥሎ ማየት ነው የነበረው። ግንጥል ማንነት፣ ይሄ ጨለማው እሱ ነበረ። ሰው ራሱን ከእግዚአብሔር ለየና ብዙ ነገር ፈለገ፣ ተቅበዘበዘ፣ ሳይንስ ፈጠረ፣ ቴክኖሎጂ ፈጠረ፣ ፍልስፍና አመጣ፣ አለ ምንም ነገር ሊያመጣ አልቻለም። ሰው ጋር ስንመጣ ይሄ 8 ቢሊዮን ምናምን የደረስነውን ተወውና አናቃቸውማ። አሁን 8 ቢሊዮኑን ስማቸውን ጥሩ ብንባል ስለማናቃቸው እንደ ቁጥር እናስቀምጣቸውና የመጀመሪያ ትንሿ ቤት ውስጥ እንሂድ። እግዚአብሔርና ሰው አንድ ላይ የነበረበት ስቲል ነው አብረው እኮ ናቸው ያሉት። ትቶ ሄዷል ነው። ማን ነው ያለው? ማን ነገርሽ? ትቶ እንዳልሄደ በክርስቶስ ትቶ ባይሄድ ኖሮ በጨለማ ሄደ ታላቅ ብርሃን አየ ማለት ጨለማ ነው። ትቶ ሄዶ ማለት እኮ ኢግኖራንስ ነው። ተማሪ ጥያቄ በሚጠይቅ ሰዓት ደግሞ ጣልቃ አትግባ። እሺ አንዳንዴ ያው ቴክ ኦቨር እናደርጋለን። ይኸውልህ ያንን ትቶ ባይሄድና የሆነ ችግር ባይፈጠር እኮ ራሱን በዛ ልክ አውርዶ በኢየሱስ በኩል ራሱን ለመግለጽ አይመጣም። ትቶ ማይሄድም እኮ እግዚአብሔር ስሙ ራሱ እኮ ማኑኤል ስቲል በእያንዳንዳችሁ ውስጥ አሁን ይኸውልሽ አሁን በሚቀርጸው ልጅ ዘንድ እሱ ነው ያለው። እሱ ጋም አንቺ ጋም ሁላችንም ሰው በተባለ ሰውነት ከአዳም ጀምሮ እግዚአብሔር አንድም ቀን ከሰው ተለይቶ አያውቅም። he is eternal እንዲህ ካልን እግዚአብሔር ስለዚህ ገነት ሲኦል ምናምን የሚባሉት ነገሮች ልተዋቸው ታያቸው። ማን ሲኦል እኮ ይኸውልህ እንዲህማ ከሆነ ገነትና ሲኦልም ይኸውልህ ቅድም ብዬሻለሁ። ሰው ረፍት እንዳያገኝ በጣም ብዙ ፕሮግራም የተደረገ ነገር አለ። አዎ እሱን ካላራገፍከው እኔ ያስኩት ይሻለኛል። አትሊስት ፈርሃ እግዚአብሔር የሚባል ነገር አለ። እግዚአብሔርን ፈርቼ ብዙ ነገር ጥሩ ሰው ለመሆን አሁን ስፔሲፊካሊ የጠየቅሽን ጥያቄ ምንድነው? ልመልስ የጠየቁ ጥያቄ አንደኛ ኢየሱስ የሰው ልጅ ነኝ ካለ እግዚአብሔር ሰው ነው ወይ? የመጀመሪያው ጥያቄ። ሁለተኛ ደግሞ ይህን ጥሪ አልቀበልም ብል ስል እሱ እንኳን ምን ታመጫለሽ በሁሉም ውስጥ ተገልጦ ስላለ እምቢ የምትይው አይደለም ብለኸኛል። አዎ ቅድም አሁን ምናልባትም እያንዳንዷን ነገር ስመልስም ይሄ ፍሪ ዊል የሚባሉ ነገሮችን ገልጫለሁ። እግዚአብሔር ፍቅር ነው፣ ፍቅር ፔሽንት ነው። ስቲል ምናልባትም ይሄ ሰው ወደፊት ምንድነው የሚሆነው የሚለው ጋር ሊመልስ ይችላለሁ። ይሄን ጥያቄ ምን አሁን ለምሳሌ አልቀበልም ብል ሰው የሚለው ወደፊት ምን ይሆናል የሚለው ጋር ቢመልስ ይሻላል። አሁን ግን ኢየሱስን በተመለከተ ለጠየቅሽን ጥያቄ ሲመጣልሽ ኢየሱስ ሰው ነው፣ የሰው ልጅ ነው። ራሱንም የሰው ልጅ ብሎ ነው የጠራው። በእርግጥም የሰው ልጅ ነው። ምክንያቱም የሰው ልጅ ነው የተባለው ለምንድን ነው? በማህፀን ስለመጣ ነው። ወደዚህ ፊዚካል ዓለም ላይ ማንም ሰው በማህፀን እስከመጣ ድረስ ወደዚህ ዓለም ማግቢያ በሩ አንድ ነው። እሱም በር ምንድነው? ማህፀን ይባላል። በማህፀን እስከመጣ ድረስ የሰው ልጅ ነው የሚባለው ማንም። ለዛ ነው ሰውነትን ፈቅዶ የተቀበለው በማህፀን ስለመጣ።
አጋንንት ወይም ሰይጣን የምንለው ነገር የሰው ልጅ ለምንድነው የማይባለው? በማህፀን ተወልዶ አያውቅም። አየሽ፣ እዚህ ጋር ነው በማህፀን ሊወለድ የሚችለው ሰውና ሰው ብቻ ነው። ስለዚህ ይሄ ዓለም ለሰው ልጅ የተሰጠ ነው። በማህፀን መምጣት እግዚአብሔር ነው ቀይን የዘረገው። ስለዚህ እግዚአብሔር ደግሞ ወደ ልጆቹ ወደዚህ ዓለም የሰው ልጅ ለመቀላቀል ሲፈልግ ልክ እንደኛ ምን መጣው? በማህፀን ነው የተገለጠው። በማህፀን ተገልጠው በእኛ ነው የኖረው። ግን አንዳንድ የሚሸክከና የሚከብደን ኢየሱስ እግዚአብሔር ሰው ነው ወይ እንዴት ሰው ነው ትላለህ? አምላክን ሰው ነው ትላለህ ብለን የሚሸክከን ለምን እንደሆነ ታውቂያለሽ? ለእግዚአብሔር የሰጠነው ኢሜጅ ኮምፕሊትሊ ሮንግ ስለሆነ ለሰውም የሰጠነው ስም የሰጠነው ዴፊኒሽን ስህተት ስለነበረ ነው። ስለዚህ ሰውንም እግዚአብሔርም እስከዛሬ ድረስ እኛም አናውቅም። ሰውም ዴፊኒሽኑ እስከዛሬ ማንም ሰውን ዲፋይን አድርጎ አያውቅም። ሰው በእግዚአብሔር ልክ የተገለጠ ነገር ስለሆነ ሰው ማን እንደሆነ ራሱ ገና አላወቅንም። ራሱ እያወቅ የምንሄደው ጥልቅ ነገር ነው። ሰው ኢንፊኒት ነው። አልተገለጠም ያለው ይሄን ነው ማለት ነው ጳውሎስ። ገና ነው ገና አልተገለጠም እንዴ ሰውነትን ይኸውልሽ፣ በጣም የሚያሳዝነው ማለት ነው። አሁን ቅድም አንቺን ብለሻል፣ አንተን ከሆነ ነገር ጀምሬ ይሄ ነው አልልም ብለሽኛል እና እውነትሽን ነው። ምክንያቱም ሰውን ብለን የገለጥነው ሰው ማን ነው? ገና ሕፃኗን ከሆድ ከማህፀን እንደተቀበልን ወዲያው ስም አውጡ ይባላል። ይሄ ርብርብ ለምን አስፈለገ? ቀስ ብሎ ስም አይወጣም። ከበስተጀርባ እየሰራለው ፕሮግራም አለ። ለምን ሰውን በስሙ ለማወቅ ነው የምንጀምረው። ከዛ በኋላስ ይሄ አጎቲ፣ ይሄው አጎቲ፣ ይሄው አክስቲ፣ ይሄው ኢንቫይሮንመንቱን እናስተምራለን። በማስተማር ልናስረዳው ማለት ነው። እንዴ ማንም ሰው ቆም ብሎ ይሄ ህፃን ይሄን አካል አሰምብሎ ነው ይሄ እጅ እግር ይዞ ከመምጣቱ በፊት ህይወት ነው። ይሄ ወደዚህ ምድር ከመምጣቱ በፊት ይሄ ህፃን ነበረው። ከየትኛው ዓለም ነው መጣው? ሪሊ ማን ነው ማንነቱ ብሎ ማንም ቆም ብሎ አይፈልግም። ቶሎ ብሎ መለጠፍ ነው የሚፈልገው። ከዛ በኋላ የቅጽል ስም ይሰጠናል። ትምህርት ትገቢያለሽ፣ ኤቢ ተብሎ ይሰጥና አንቺ ሰነፍ ነሽ ወይም ጎበዝ ነሽ ይባላል። አካባቢ ላይም ስም አለ። በቃ አንቺም ራስችን ማንነትሽን ዴቨሎፕ የምታደርጊ በሚሰጥሽ ስም ነው። ወይ ጎበዝ፣ ወይ ገልቱ፣ ወይ ሰነፍ ወይም ጀብዱ በተባለ ነው ራስችን። ስለዚህ ስማችን ለመገንባት እንሮጣለን። ይሄ ባብሎን ይባላል። ባብሎን ባጭሩ ማለት ይሄ ነው። ሁሉም የመሰለውን ስም ሲገነባ ማለት ነው። እግዚአብሔር ደግሞ በዚህ ስም ሰውን አውቆ ማዕቅም። በእግዚአብሔር ፊት ጎበዝም አይደለሽም፣ በእግዚአብሔር ፊት ሰነፍም አይደለሽም። እኛ ምንለው ምናችንም አይደለንም። ሰው በእግዚአብሔር ልብ ውስጥ ያለ ነው ከዘላለም። በእግዚአብሔር ልብ ውስጥ ያለው ሰው ማንም ስሙን መስጠት አይችልም። በዚህ ቋንቋ በእኛ አማርኛ እኔን ማንም ይህን ስም መስጠት አይችልም ማንም። ለዛም ነው ኢየሱስ ክርስቶስ ይኸውልሽ ይሄንን ሮንግ ይሄ ባቢሎን የሆነ ሰውነትን መስቀል ላይ ይዞ ወጣና ከአዳም ጀምሮ ቅድም ነው አዳምን በመስቀል ላይ አስወግዶት ከሞተን በሶስተኛው ቀን ሲነሳ ግን ኮምፕሊትሊ ኒው ክሬሽን ሆኖ የተነሳ አዲስ ሰው ሆኖ ሲነሳ ሌላ አምላክ ሆኖ አይደለም የተነሳው፣ በሰውነት ነው የተነሳው። ሲነሳ ራሱ ስቲል ሰውነትን ይዞ ነው የተነሳው። ይሄ ሰውነትን ይኸውልህ ማንም በዚህ ማይንድ አክሰስ ሊያደርገው አይችልም። አሁን ልክ መጀመሪያ የታየው ለማን ነው? ለመግደላዊት ማርያም መቃብሩ አካባቢ ላይ ስትፈልገው ማን ነው ጌታዬን የወሰደብኝ ብላ ስቲል እሷ እየፈለገች ያለው ሰው መጀመሪያ ይሄ ከመሞቱ በፊት የነበረውን ኦርዲነሪ ኢየሱስን ነው እየፈለገች የነበረችው። በእግዚአብሔር ፕላን ግን እግዚአብሔር ሰውን ዲፋይን ሊያደርግበት የፈለገበትን በሞቱና በትንሣኤ የተገለጠውን ሰው አላወቀችም። ከዛ እየፈለገች ሳለ ይሄ ሰው ሊሚትድ አይደለም። የመጀመሪያ ሰው በጊዜና በሁኔታ የተወሰነ ነው። ከገሊላ እስከ ናዝሬት ወይም ከኢየሩሳሌም እስከ ቅፍርናሆም ድረስ ሊሄድ ይችላል። ይሄኛው ግን አጠገብሽ ይታያል፣ ላይታይም ይችላል። ይሄ ጊዜና ቦታ የማይዘው ሰውነት ነው ከሙታን የተነሳው። አሁን ሰው ብሎ የሚታወቀው ከዛ ወዲያው ማርያም ማለት ከኋላ ረቡኒ አለችው፣ ዞራ አየችው፣ አወቀችው። አየ ሰውነትን ነው ይዞ ተነሳ። ገባሽ? አሁን ሰውነት ስቲል ሰው ከሙታን ተነስቷል። ሰው ነው እያልኩሽ ያለው እግዚአብሔር ሰውን እንዴት እየገለጠ እንደሆነ ተመልከች። አሁን ከሙታን ተነሳና ወዲያው ምንድነው አላት? ልክ ረቡኒ ስትል ነው አትንክኛል። እሷ በለመደችው መንገድ ነው ለማቀፍ መጣችው። አሁን ማይንዷን ነው ቻሌንጅ እያደረገ ያለው። ሂጂና ለወንድሞቼ ወደ ገሊላ ይቀድማቸዋል ብለሽ ንገር። ስቲል በሰው ለወንድሞቼ ነው እያለ ያለው። ስለዚህ ወዴት እየተጣራን ነው? ግሎሪየስ ወደ ሆነ ሰውነት ሰዎችን የሰው ልጅን እኛ ወደ ማናውቀው ሰውነት እግዚአብሔር ከዘላለም ወደሚያውቀው ሊሚትለስ ይሄ ገደብ አልባ ወደ ሆነው ሰውነት ነው ሰው ልጅ ኢንትሮዲውስ እያደረገ ያለው። ከዛ መጣና ተገናኘ። አንድ ቀን ቶማስ ግን አላምን ብሎ አስቸገራቸው። አየነው ኢየሱስን እኮ መግደላዊት ማርያም ነገረችው፣ እነ ጴጥሮስም መቃብሩ ባዶ ነው ብሎ እኔ አላምንም ማለት ቶማስ ልክ ነው። አሁን አንቺ እንደምትጠይቀው ኖ ይሄን አልቀበልም ማለት። ከዛ ሁሉም ተሰብስበው በተገኙበት በተዘጋ ቤት ውስጥ ተገለጠና መጀመሪያ ማንን ነው የጠራው? ቶማስ አለ። ያመንክ እንጂ ያላመንክ አትሁን አለውና ና ጎኔ እጅን አስገባለ። ሲያስገባው የተወጋው ማነት አለው። እጆችን ተመልከታለ። አንተ እንደምታስበው
ይሄ መንፈስ ሰውነት ይሄ አጥንትም ሰው ስጋም የለውም፣ ግን እኔ ሰው ነኝ አለ። እያሳየ እያስታወቀ ያለው የትኛው ነው? እኛ ሰው ብለን ከምናውቀው እግዚአብሔር ከዘላለም ሰው ብሎ ሞትን አሸንፈው የተነሳ እኛም ይሄ አካል ስበሰብስ ልንቀበለው ያለው ማንነትን ነው ቶማስ ያሳየው። ኢሚዲየትሊ ቶማስ ገባውና ምን አለ? ጌታዬም አምላኬም ብሎ ሰገደ። ወዲያው ኮሚኒኬት አደረገ። ሰውነት ምን እንደሆነ ቶማስ ገባው አሁን። ስለዚህ ሰውነት እኛ ሰው ብለን በምንለወ ከሄድን ኢየሱስ ሰው ነው እግዚአብሔር ሰው ይሆናል ብለን ማውራት ይሄ አይመጣልንም። ነገር ግን አሁን አስጨርስኛል። ነገር ግን በክርስቶስ ኢየሱስ በሞተን በመነሳቱ ግሎሪየስ የሆነ ይሄ በቦታና በሁኔታ የማይወሰን ከዘላለም እግዚአብሔር ያከበረው ሰው ከሆነ ያስኬዳል። እግዚአብሔር ሰው ነው ያስኬዳል። በዛኛው ሰው ብለን ከምናውቀው ዝም ብሎ በየመንደሩ ስም የሰጠነው ሰው በታሪክ የምናውቀው ሰው ዛሬ የምናውቀው ደካማ፣ ሰነፍ፣ ብርቱ፣ ሀብታም፣ ድሃ ብለን የምናውቀው ሰው እሱ ሰው እኮ አይደለም። ይሄ ፕሮግራም ነው። ሀብታምም ድሃ የሚባል ሰው የለም፣ ብርቱም ጎበዝ የሚባልም ሰው የለም። እግዚአብሔር ግን ሰው ብሎ የሚያውቀው ሰው በክርስቶስ ትንሣኤ ተነስቷል። እሱ ነው እኛ ወንጌል ብለን እውነት ብለን የምንናገረውም ይሄ ነው። ይሄ እውነት ኢየሱስ ከሙታን ተነስቷል። መምህር አብርሃም ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች የተባለው ኢየሱስ ያው ኢየሱስ አይደለም ግን ኢየሱስን በልና እንዲን በለው ሃይብሪድ ነው፣ የሰውና የአምላክ ውህደት ሃይብሪድ ነው። ከየት ነው ሃይብሪድ የሚለው? ራሱ ቃል ከአምላክም ነው። ከኔ እውቀት ሳይሆን ካስረዳኸኝ ከተረዳሁት ከአምላክም የሆነ ጂን አለው፣ ከሰውም የሆነ ጂን አለው። አዲስ ፍጥረት ተሰራ። የሆነ ኢየሱስ የሚባል የሆነ አንድ 9 ወር ከምናምን እናቱ ማህፀን ውስጥ ቆይቶ ሲወጣ ሰውነትንም አምላክነትንም በጋራ የያዘ ከዛ 33 ዓመት ከ6 ወር ሲንቀሳቀስ አምላክነቱን ሆልድ አድርጎ በሰውነቱ ይንቀሳቀስ የነበረ ልክ ሮማውያኖችና እስራኤላውያኖች ካህናትና ነገስታት ተደራጅተው ገለውት ታርጌቱን እግዚአብሔራዊ ተደርጎ ትንሣኤ ያደረገ። ትንሣኤ የሚያደርግ ስጋን ፐርሰናሊ ስናየው የትንሣኤ ስጋ ቁስል የማይሽርበት ከሆነ ኃጢአትን የሚያድናል፣ ትንሣኤ የሚያደርጋል ብዬ መቀበል ይከብደኛል የመጀመሪያው። ስለዚህ ይህን ሰውዬ እንደ ሃይብሪድ ላየው ይችላለሁ። የሆነ ሃይብሪድ ከሆነ ጂንና ከሆነ ጂን ተቀላቅሎ የተሰራ የሆነ ሚራክል ፐርፎርም ማድረግ የሚችል ጥሩ ማንነት ያለው እንጂ ሰው አምላክ ነው ለማለት አሁን ቶማስ እጁን ስለከተተና ጌታ አምላኬ ስላለው ያንንም ይበለው የሚለውን እኛ ድምፁንም እስካልሰማን ድረስ ማመን አይጠበቅብንም። ለምን ከዘፍጥረት እስከ ራእይ ያለው የተሰደረ ሳካርድ የተደረገ መጽሐፍ በመጀመሪያ ደረጃ የእስራኤልን አምላክ ለማግዘፍ የተደረገ ጥረት ስለሆነ፣ ስለዚህ ኢየሱስን አሁን አንተ ባስረዳኸኝ መልኩ በአዲሱ ስረዳ የበፊቱን እንደውም አልፈልገውም ብዬ ቅድም እንደውም ተቸገርኩ ያልኩ ልክ ኢየሱስ ስትል ልክ እንደኔ ፓይስትራ የተሰራ ነጭ ቀሚስ በቀይ እንደዚህ ያገረደሰ ከዛ ደግሞ ዳስ ያደረገ ምናምን የሆነ ሰውዬ ነበር። እሱን አስወጥቼ ስቶ አዲስ የሆነ ኢየሱስ ሲመጣ ሃይብሪድ ሆነብኝ። የሆነ የአምላክም ማንነት አለው ደግሞ ሰውም ነው። ስለዚህ ይቺን ብቻ እንድትመልስልኝ አሁን ቅድም አንድ ደግሞ ጫራ አድርገህ ሳትመልሰው ሄድክ። እንደው ሳንሰማም ተመልካቾችም ሳይሰሙ እንዲዘጋም አልፈልገው የኛ የሚወት ከእናታችን ማፀን አልጀመረም ያልካት ነገር አለች። እንደውም ከኢየሱስ ይልቅ ይሄኛውን ብታስረዳኝ አንድ አዲስ እውቀት አገኛለሁ። ሰውነት ሲጀመር ከእናት ማፀን አልጀመረም። ሰው የሚባለው ሰውነት ከእግዚአብሔር ከዘላለም ሎጂክ ነው ጀመረው። በቃ ሰው ማንንም አስጀምሮም ጀምሮም አገመው። ልጠይቅ? አዎ ጠይቅ። አንተ እናትህ ከመውለዷ በፊት ነበርክ ማለት ነው? የት ነበር? በእግዚአብሔር ሐሳብ ከዘላለም ነበርኩ። ሐሳብ እንጂ አንተ አልነበርክ። አይ ሐሳብ ማለት ምን ማለት? የእግዚአብሔር ቃል ወይም የእግዚአብሔር ሎጂክ ቃል ማለት ነው። ራሱ ቃሉ ደግሞ ራሱ እግዚአብሔር ነው። ከዛ የመጣ ነው ሰውነት። ከዛ ምንጭ እኮ ሁሉ ከዛ ነው የመጣው። ማንም በራሱ የመጣ የለማ። እንዲህ ከሆነ ሌላ ኤንቲቲና እግዚአብሔር ሁለት ነገሮች አሉ ልትይ ነው? ሁለት ነገር የለም፣ አንድ እግዚአብሔር ነው አለው። አንድ እግዚአብሔር ባለበት ሰው ደግሞ ሰው ይሄ ሰውነት ለምሳሌ እንደ ልበሻ አሁን ቅድም ሃይብሪድ ምናምን ብለሻል። ለምሳሌ የለበስሽው ልብስ አለ አይደል? ይሄ ልብስ ከአንቺ ጋር ሃይብሪድ ነው? አይገናኝም ጭራሽ። አዎ አይገናኝም፣ ከአንቺ ጋር እኮ አይገናኝም። እንደው ይሄ እሱን ይገልጣል ባልልም እግዚአብሔር ቅድም እኮ ነገርሻለሁ። ኢንካርኔሽን አንስቼ ስለ ኢንካርኔሽን ታነሳ እግዚአብሔር በምድር ላይ ራሱን ለብሶ የተገለጠው ሰውነትን ነው። ሰውነት የእግዚአብሔር ሕያው ልብስ ነው። ሰው የሚባለው ሰውነት ሕያው ልብስ ነው እያልኩሽ ያለው በአንቺ ሆኖ ነው ዓለሙን እየመራ ነው ያለው። እግዚአብሔር ቤተ መቅደስ ነው፣ መኖሪያ ነው። ልክ ይሄ ልብስ በይ ሰውነትን ልብስ አድርጎ። ለዛ ነው እኮ ኢየሱስ ሲናገር በአንድ ቦታ ምን አለ መሰለሽ? መባና መስዋዕትን አልፈለክም፣ ሰውነትን አዘጋጀልኝ ይላል። ስጋን ግን አዘጋጀልኝ።
ስለዚህ እግዚአብሔር ወደኛ አክሰስ ለማድረግ የሚፈልገው ቅድም እንዳልኩሽ በመባና በመስዋዕት አይደለም፣ በሰውነት ነው፣ በመገለጥ ነው። ሁላችንም ጋር ሰዎችን አክሰስ ያደርገው በሰውነት በመገለጥ ነው። ስለዚህ the most accessible way ለኔና ላንቺ the most accessible way ሰውነት አይደል? በሰውነት አይደል የምንቀራረበው? ከኛ ሰውነት ውጪ የሆነ እንግዳ እኮ ነው። ለምሳሌ አንድ ድብ ወይም አንድ አንበሳ ቢመጣ ከኛ ሰውነት ውጪ ነው። እግዚአብሔርም እኛ ጋር የመጣው የመላክ አካል ለብሶ አይደለም። የመጨረሻ ከሰው ጋር ቅርብ መሆኑን ዘመዳችን መሆኑን የሚታወቀው በየኛው ስጋ ለብሶ መምጣቱ ነው። ስለዚህ ሰውነት በምድር ላይ እግዚአብሔር ለብሶ የሚንቀሳቀስበት አካሉ ነው። ስለዚህ ሰውነትን ከእግዚአብሔር ውጪ ልጠሪው አሁን አቺም ነው። በክርስቶስ ኢየሱስ ሞትና ትንሣኤ የተገለጠውም ወደፊትም የሚቀጥለውም ሰውነት እግዚአብሔር የሚገለጥበት አካሉ ነው ነው አሁን። ስለዚህ አዳም ፕሮጀክት ነው ቅድም ያልከው አንድ ሰውዬ ሳይሆን ብዙ ሰውነት ነው፣ ዘር ነው። ትልቅ ፕሮጀክት አድርገን እናስበውና ሁለቱንም ህይወት የኖረው ግን ኢየሱስ ነው እያልከኝ ነው። ለምን በምድር ላይ ሲመላለስ ያነሳነው ቅድም ለምሳሌ 40 ቀን ጾሞ በምግብ ድንጋዩን ወደ ዳቦ ቀይር ብሎ ቴምፕት አደረገው። የመጀመሪያው ሰውዬ ግን ኢሚዲየትሊ ስለቀረበለት በላ፣ ይሄኛው ግን አለፈ ያፌል አደረገ ምናምን አለ። ግን እዚህ ጋር ራሱ ምንድነው አሁን አንተ ከምታስረዳኝ እየተረዳህ ነበር። ኢየሱስ ብሉይም ሐዲስም ነው ብሉይም ሐዲስም ነው which is አዳም ነበረ ከዛ ክራይስት ሆነ ነው። ከሞት በኋላ ትንሣኤ ሲያደርግ ትንሣኤ ፐርሰናሊቲው እዚህም እዛም ሁሉም ቦታ የሚታይ ደግሞ ከፈለገ የማይታይ አሁን ዘላለማዊ ለዛም ነው። ልክ ነሽ እኮ አሁን እያስረዳኸኝ የነበረውን እምነት እንደተከተልኩ ላሳይ ነው። ሶ የመጀመሪያው ኢየሱስ እዚህ ምድር ላይ ሲመላለስ የነበረ ቅድም አልክ እኮ በቦታ በጊዜ በምን የታጠረ ነበረ። ወደኛ አክሴስ ያደረገው በታጠረ ማንነት ነበር። ከዛ ግን ከመስቀል ወርዶ ሞቱን ትንሣኤ ሲያደርግ ግን አዲስ የትንሣኤ ፐርሰናሊቲ ይዞ ተነሳ። ያ ፐርሰናሊቲ እዚህ መቅደላዊትን እያዋራ እዛ የሚቀድም ነው አልከኝ አይደል? አዎ ከዘላለም አንድም ቦታ ተቋርጠው ግን በዚህ ሁሉ ጊዜም አለ ከዘላለም የነበረ ነው። አዳም ለዛም ነው መጽሐፉ ራሱ ሲናገር ምን ይላል መሰለኝ? የመጀመሪያው አዳም ጥላ ነው ይላል። ጥላ እኮ ማለት ለምንድን ነው? ከጥላና ከአካል የትኛው ነው የሚቀድመው? አካል ይቀድማል። አካል ስላለ ነው ጥላ አለው። ስለዚህ አዳም ጥላ ነው እንጂ አካሉ ክርስቶስ እኮ ነው ከመጀመሪያ የነበረው። ስለዚህ እግዚአብሔር ኢንትሮዲውስ እያደረገ ነበረ። ሊመጣ ያለውን እውነት ኢንትሮዲውስ እያደረገ ነው የመጣው። ስለዚህ አዳምም ምሳሌ ነው የነበረው። በባይብል የተቀመጡ ነገሮች ሁሉ እንደ ምሳሌ ነው የተጻፉ የመጡት። በመጨረሻም ግን አካሉ አሁን መጣ፣ ተገለጠ። እውነታው ሲመጣ ለካ ሰው ልጅ ከዘላለም ከእግዚአብሔር ህብረት ውስጥ የነበረ ለዘላለም የሚኖር ነው። እሺ ፋይናል ኩዌሽን ይሄ ከሆነ የክራይስት መምጣት እዚህ ምድር ላይ ተሰቅሎ ሞቶ ትንሣኤ አድርጎ የሰውን ማንነት መግለጥ ከነበረ ፌል አድርጓል ማለት ነው። ምክንያቱም ምድር አሁንም ሲኦል ነች። ሰዎች ይሞታሉ፣ ህፃናት ይራባሉ፣ መከራ፣ ስቃይ፣ ሁሉም ነገር አለ። እግዚአብሔር ራሱን በዚህ መልኩ ማኒፌስት እያደረገ ነው ወይንስ የራሱ የክራይስት ስራ ፐርፌክትሊ አልመጣም? አይደለም። ይሄ ፋይናል ኩዌሽን። ጥሩ በቃ አሁን የብዙዎችም ጥያቄ ይሄ ስለሆነ እንግዲህ ቅድም እንዳልኩሽ አንድ ነገር ቅድም ለምሳሌ ኢየሱስ አንድ የሆነ ነገር ስላነሳን እችኛውንም ሰብሰብ አድርጌ አሁን ያነሳሽንም ነገር ተናግሬ ባልፈው ይሻለኛልና ቅድም እንዳለውም ኢየሱስን የሳሉልን ኢየሱስ በፎቶ በቪዲዮ በተለያየ በፊልም ያመጡት ኢየሱስ ጸጉሩ ዘንፋላ የሆነ ረጅም ቀሚስ የለበሰ በየቦታው የተሰቀለ ኢየሱስ የሆነ በረባሱ ያረገ አይሁዳዊ ተደርጎ ነው የተነገረን። ያ ኢየሱስ ከሆነ በታሪክ ውስጥ የሆነ ክስተት አድርጎ ያለፈ ኢየሱስ ነው። አሁን ግን እኔ እየተናገርኩ ያለው ኢየሱስ ሂስትሪ ውስጥ የቀረ ኢየሱስ ሳይሆን ከሞታ መነሳቱ በሁላችን ውስጥ ህይወት ሆኖ የተገለጠ ኢየሱስ ነው። ነው ፍሬሽ ኢየሱስን ነው የማወራው። ፍሬሽሊ ነው በሁላችን ውስጥ የተገለጠ ነው። እኛ አካሉ ነን። አሁን የዛ ማንነት ይሄ ከድንግል ተወልዶ መስቀል ላይ ሞቶ ከሞታን ተነስቶ ያረገው ክራይስት ነው። ለዛም ነው እናንተ የሰቀላችሁት። አየሽ ኢየሱስን ሰው እንደሰቀለ እግዚአብሔር እንደሰቀለ ተመልከት። እንግዲህ እግዚአብሔር ለምሰቀለው ሰዎች ናቸው የሰቀሉት። እናንተ የሰቀላችሁት ናዝሬት ነው ኢየሱስ እግዚአብሔር ከሞታን አስነሳው። ጌታን ክርስቶስን አረገው ይላል። ክርስቶስን አረገ ማለት ምን ማለት ነው? ክርስቶስ ማለት ቅድም እንዳልኩሽ ይሄ ፍጹም ያልሆነ ሰው እና ፍጹም የሆነው እግዚአብሔር የተገናኙበት ፖይንት ማለት ነው፣ ማንነት ማለት ነው። ክርስቶስ ማለት ተረዳሽኝ? ፍጹም የሆነ እግዚአብሔርና ፍጹም ያልሆነ ሰው የተገናኘበት ማንነት ነው ክርስቶስ። ስለዚህ ፍጹም ያልሆነ ሰው ፍጹም የሆነ የሚሄደው ፍጹም በሆነ እግዚአብሔር ነው። ስለዚህ ያ ክርስቶስ ከሙታን ተነስቶ በሁላችን ውስጥ የተዘራ ዘር ነው አሁን። ስለዚህ ያ ዘር
አሁን ወደ ፍጽምና የሰው ልጆችን ፍጹም በሆነው በእግዚአብሔር ማንነት የሰው ልጅ ወደ ፍጽምና እየተሰራ ነው የሚሄደው። እውነተኛ ማንነቱ ሪስቶር እያደረገ እያገኘ ነው የሚሄደው ነው። አሁን ክርስቶስ ከሙታን ተነስቶ በሁላችንም ውስጥ ነው እንጂ ያለው በእስራኤል ምድር ላይ የሆነ ተመላሶ እዛ ሞቶ የተነሳ ሰማዕት የሆነ ኢየሱስ የለም። እሱ ኢየሱስ እኔ የማልቀበለው ከሙታን ተነስቶ ግን ክርስቶስ ሆኖ በሁላችን ውስጥ ያለው ኢየሱስን እኔ የማውቀው ያ ኢየሱስ በሆነ ቦታ የተገደበ አይደለም። ቅድም ከመግደላዊት ማርያም ጋር እንደነገርኩሽ እንዳነሳ ነው ማለት ነው። በሆነ ሂስትሪ ውስጥ የተገደበም አይደለም። እንዲህ ከሆነ ዘላለማዊ ሊሆን አይችልም። ምክንያቱም እሱ በቦታና በጊዜ ያልተገደበ ስለሆነ፣ ቦታና ጊዜ የማይገድበው ደግሞ የሆነ ዘመን የለውም፣ የሆነ ዓመታትም የሉትም። ስለዚህ አንድ ቀን ነው በሱ ዘንድ ያለው። ዘላለም ቁጥር ሴንተር የለውም፣ ሁል ጊዜ ያለ ነው። ስለዚህ ወደ ህይወት ወደ እውነት ያመጣው ዘላለማዊን እግዚአብሔርን ነው የገለጠው። ስለዚህ ክርስቶስ የሚባለው ማንነት ዘር ነው፣ በሁላችን ውስጥ የተገለጠ ማንነት ነው። አሁን ይሄ እውነት እየተነገረ ያለው ሁሉም ሰው ይሄን ክርስቶስን አይሁድ ምድር ሳይሆን ወይም የሆነ መጽሐፍ ውስጥ ሳይሆን ወይም የሆነ ቤተክርስቲያን ውስጥ ሳይሆን ሰው ሁሉ ይሄን ክርስቶስን በራሱ በግሉ በውስጡ አንደርስታንድ እንዲያደርግ ነው እየተነገረ ያለው። ይሄ ክርስቶስ ዝርያ ነው፣ የእግዚአብሔር ዘር ነው፣ በሁላችን ውስጥ ያለ ነው። ለዛ ነው እኛ የእግዚአብሔር ልጆች ነው የምንለው። ልጅነት ዘር በመቀበል ነው፣ ዘር በመውሰድ ነው አይደለ? በዘር ነው መቼስ ልጅነት ልጅ መሆነው። ስለዚህ እግዚአብሔርም ሰው ልጁን በዘር ልጅ እንደሚያደርገው እግዚአብሔርም ክርስቶስ የሚባለውን ዘር በሰው ሁሉ ውስጥ ዘርቷል ነው አሁን። ስለዚህ ዓለሙ ላይ አትሞስፌሩ ላይ ዩኒቨርስ ውስጥ ክርስቶስ የሚባል ዘር ነው እንጂ ያለው አዳም የሚባል ዘር የለም፣ ተወግዷል። ከነማንነቱ ከነ ግሳንግሱ አዳም ተወግዶ ከሙታን ተነስቶ ዘር ሆኖ በሁሉ እየኖረ ያለው ክርስቶስ ነው። ያ ክርስቶስ በእኔም በአንቺም በሁሉም ውስጥ አለ። ችግሩ ምንድን ነው? ሰዎች ሪያላይዝ ነው ያላረጉት፣ አልተገነዘቡትም። መገንዘብ ነው ሰዎች ያቃታቸው። ለዛ ነው ይህን ሜሴጅ የምንናገረው። ኢየሱስ ክርስቶስ ከሙታን ተነስቷል ማለት ምንድን ነው? ከሙታን ተነስቶ የቱ ጋር ነው ያለው? የት ፈልጌ እናገኘው ካልሽ አካል ነው ሰውነት። የትኛውም ነጩም ባይ ጥቁሩም ባይ ሰባቱም አህጉር ውስጥ ያለው ሰው አካሉ ነው። ስለዚህ እያንዳንዱ ሰው በአካል መረዳው ህይወት ነው አሁን። ለዛም ነው እግዚአብሔር መጽሐፉን ሪስክ ያደረገው በእያንዳንዳችን ውስጥ ነው። በማንም እጅ አሳልፎ አልሰጠም። ለዛ ነው ሰው እንደፈለገ መጽሐፍ ተረጉማል፣ እንደፈለገ ይጽፋል። እግዚአብሔር አንድም ቀን ሰው በጻፈ ተሳስቶ አያውቅም። ለምን? እሱ እውነተኛ በሆነው በሰው ህሊና ውስጥ በሰው ማንነት ውስጥ ቃሉን ስለጻፈ። ወይም ቃሉ ማለት ክርስቶስ ነው፣ ሲድ ነው፣ ዘር ነው። ስለዚህ ያን የስንዴ ቅንጣት የምታክለውን ዘር በሁሉም ውስጥ አኑሯል። ያ ዘር ነው እያደገ በሁላችን ውስጥ የመንፈስ ፍሬ የሚያፈራው። ፍቅር፣ ሰላም፣ ደስታ፣ ቸርነት፣ በጎነት በሁላችን ውስጥ የሚታየው ህይወት ከዘሩ የሚመጣ ነው። ያ ዘርም የክርስቶስ ዘር ነው እንጂ በራሳችን የምናደርገው ነገር አሁን የለም። በመወለድ ከእግዚአብሔር በመምጣት በዘሩ የምናፈረው ፍሬ ነው አሁን ያለው። ስለዚህ በሁላችን ውስጥ ያው የሆነ በጊዜና በሁኔታ በቦታ ያልተገደበ በታሪክ ማህደርም ውስጥ ያልቀረ በመጽሐፍ ገጾችም በቴዎሎጂዎችም ወይም በየላይብሬሪ ውስጥም ተቀብሮ ያልቀረ ግን በሁላችን ውስጥ ዘመን ዘለል ዘመን አልፎ በሁላችን ውስጥ ያው የሆነ በተወለደ ሰው ሁሉ ውስጥ ዘር ሆኖ የሚኖር የተወለደ ዘር ሁሉ ውስጥ ሪያላይዝ እየተደረገ የሚቀጥለ ህይወት የሆነ ክርስቶስ ፍሬሽ የሆነ ክርስቶስ ነው በሁላችን አሁን ያለው። እሱን ክርስቶስ ነው እጃችን የሚዳስሰው እግራችን ላይ በማሄዳችን ላይ የምንታውቀው በትንፋሻችን ውስጥ የምንተነፍሰው ህይወትንን ተኝተንም ነቅተንም የምናውቀው ህይወት ሆኖ የሚገለጥ ክርስቶስ ነው አሁን ያለው። ያን ኢየሱስን አሁን እኔ ያወራሁት ያለሁትና ስለዚህ ያ ኢየሱስ በሁላችን ውስጥ የተገለጠ ሲሄድ አሁን ይሄ ዘር በእኛ ውስጥ ፍሬ ሲያፈራ አሁን ቅድም ያነሳሽው አሁን ዓለም ላይ ያለው አቢዩዝ አለ፣ መከራ አለ፣ ስቃይ አለ፣ ጦርነት አለ፣ በሽታ አለ፣ ራብ አለ። የዛ ሁሉ ራብ ምንጭ ማን ነው? ሰው ነው። ሰው ልጅ ይሄን ህይወት ይሄን እውነት ብረዳ ኖሮ ሰው ልጅ እኮ ክልል ሰርቶ አይኖርም። በአንቺ ውስጥ ያለው ክርስቶስ ነው፣ በሱም ውስጥ ያለው ክርስቶስ ነው። በሱም ውስጥ ያለው እሱ ከሆነ ሁላችን አንድ ወንድምና እህት ከሆነ አንድ ሰው እንዴት ይስገበገባል? እኔ አንቺን እንዴት ለመግደል ሄዳለሁ? እግዚአብሔርን ዓለም ላይ የዘራው ዘር ይሄን እውነት ነው ዓለም የተዘራው። ስለዚህ ዓለሙ የሚጠቀለለው ሰው ይሄንን ሲገነዘብ ነው። ለዛም ነው የወንጌል እውነት ለሰዎች እየተነገረ ያለው። በዚህ እውነት እግዚአብሔር ዓለሙ ወደ ራሱ ለመሰብሰብ እንጂ እግዚአብሔር አሪስቶክራት አይደለም፣ እግዚአብሔር ዲክቴተርም አይደለም። ቅድም እንዳልሽው ዊል የሚባል ነገር አለ። ይሄን ደግሞ እግዚአብሔር ዘመኑ የሚጠቀልለው የራሱ ጊዜና ዘመን አለው። ስለዚህ ለሰው ልጆች ሁሉ የተነገራለው አንድ እውነት ነው። ሙስሊም ሳይባል ክርስቲያን ሳይባል ቡዲስት ሳይባል ሰው በሰውነቱ ነው እግዚአብሔር የሚያውቀው። ማንንም በሃይማኖቱ እግዚአብሔር አውቆ ማያውቅም። ስለዚህ እግዚአብሔር ሰውን ወደ ራሱ የጠራው በራሱ ነው። የራሱን ዘር በውስጡ ጠርቶ የራሱን ማንነት በሁሉ ውስጥ አኖሮ እንጂ ዛሬ እኛ ምንሰራት እቺ እኛ ምንላት ቅድስና፣ እኛ ምንላት ጽድቅ፣ እኛ ምንላት ለእግዚአብሔር ጋር ለመድረስ ምንሄዳት ነገር ምንም የምታዋጣ ነገር የለም። ጭራሽ ምን ይሉናል? ይሄን ብታረግ ገነት ትገባለህ፣
ይህንን ባታረግ ደግሞ ሲኦል ትገባለህ ብሎ ደግሞ ገነትና ሲኦልን የሆነ ቦታ ሰርተውልን አስቀምጠውልናል። እሱም ቢሆን ሰዎች የፈጠሩት ቅዠት ነው። ገነትም ከሆነ እግዚአብሔር የገለጠው ህይወት የእግዚአብሔር ህይወት በሁላችን ውስጥ የሚገለጥ እውነት ነው። ሲኦልም ከሆነ ደግሞ አሁን የሚሰራ ይሄን እውነት ባለመረዳት ውስጥ ሰዎች የሚሰቃዩበት ስቃይ ሲኦል ይባላል እንጂ እንዴት ነው ፍቅር የሆነው እግዚአብሔር የሆነ ቦታ ጉድጓድ ቆፍሮ አስቀምጦ አንቺን ወደ ሲኦል አንቺን ወደ ገነት የሚከተው? እግዚአብሔር ዓለሙን የሚጠቀልለው በክርስቶስ ነው። እንደዛ የሚባል ቅዠትም የለም። ስለዚህ እግዚአብሔር ለእኛ አንድዶ ያስቀመጠው እሳት የለም። ምን አይነት እግዚአብሔር ነው? ቅድም እንዳልነው ምናልባት ሰዎች የሳሉት በየሰው ማይንድ ላይ የተቀመጠው ይሄ ጣዖት የሆነ እግዚአብሔር ካልሆነ በስተቀር አሁን በክርስቶስ የተገለጠው እግዚአብሔር ግን ከዘላለም ጀምሮ ያለ ሰው ላለመኖር ይህ ሁሉ ዘመናትን ታግሶ የሰው ልጆች ሁሉ ወደ ራሱ እየጠራ በክርስቶስ ኢየሱስ እውነታውን የገለጠ ራሱን ያለ ሰው ላለመኖር የፈለገ እግዚአብሔር ከሆነ ሲኦልና ገነት ሁለት ጎራ ከፍሎ የሚያሰቃይ እግዚአብሔር የለም። ስለዚህ ዓለም ላይ ያለው ይሄ ሁሉ አቢዩዝ የሰው ልጆች ያመጡት ነው። ይሄ የሚፈታው መቼም በመንግስታት፣ በትምህርት፣ በፖለቲካ አይፈታም። ሰው ሁሉ ወደዚህ እውነት ሲጠቀለል ብቻ ነው ይሄ እውነት የሚፈታውና እንግዲህ ስለ ክርስቶስ እኔ ማለት የሚችለው ስለ እግዚአብሔር ማለት የሚችለው ስለሚመጣው ዓለምን ማለት የሚችለው እግዚአብሔር መጨረሻ የምጠቀልለው ሁላችንም በአንድ እውነት በመሰብሰብ በዚህ ጥላ ስር ነው ዓለሙ እንዳፕ የሚያደርገው ነው ብልሽ። ተመልካቾቻችን በእኔና በአብርሃም መካከል የነበረው ቆይታ ይሄን ይመስላል። ጀጅ እንድታደርጉት ያክል ዛሬ ከአብርሃም እግዚአብሔር የተረዳሁት ወይም ደግሞ እስከዛሬም ከነበረኝ አዲስ ነገር አገኝበታለሁ ብዬ ነበረው ፍትሃዊ የሆነ እግዚአብሔር ነበር ስፈልግ የነበረ ለሰው ልጆች ፍትሃዊ የሆነ ከሃይማኖትም ከፖለቲካም ከብሔርም ከምንም ንጹህ የሆነ እና ግን የሰው ልጆችን ወደ እረፍት ሊወስድ የሚችል እግዚአብሔር ነበር በዚህ ሁሉ ሰዓት ውስጥ ስፈልግ ነበር። ግን ጠቅልዬ ያገኙት ምንድን ነው? በክራይስት ፐርሰናሊቲ ባልከው በአዲሱም በለው በአዳምን ፐርሰናሊቲን በለው በየትኛውም ልጆችን ወልዶ ጥሎ የራሱን ኑሮ ሲኖር ከቆየ በኋላ አባቱን የረሳን ልጅ ካላስታወስከኝ እኔ እኮ ለአንተ እንደዚህ ነኝ የሚል አባትን አይቻለሁ። ኃላፊነትን መውሰድ የማይችል አንድ ዲቫይን ፓወር ነኝ የሚል ግን ከሰው ያነሰ ያልኩበት ምክንያት ምንድን ነው? ሰዎች ስቲል ምድርን ለማሳደግ የተሻለ የሰው ልጆችን ለመኖሪያ ምቹ የሆነች ዓለም ለመፍጠር እየጣሩ እሱ ግን በብዙ ፐርሰናሊቲ አሁን ቅድም እንዳልከው በእያንዳንዳችን ውስጥ ካለ በእኔ ውስጥ ኦሮሞ፣ በአንተ ውስጥ ጉራጌ፣ በዛኛው ውስጥ ትግሬ የሆነ ራሱን በራሱ የሚያጠፋ በሀገር በድንበር ተከፋፍሎ የሚገዳደል ለአንዱ እውቀት ሰጥቶ መሳሪያ የሚሰጥ አንዱን ደግሞ እውቀት ነስቶ የሚያስገድል እግዚአብሔር ነው ዛሬ ያየሁትም። ስቲል እግዚአብሔርን መፈለግ አድካሚ እንደሆነ ነው አንደርስታንድ ያደረኩት። ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። ተመልሼ ቪዲዮን አይቼ ነገሩን አኝከዋለሁ። ድጋሚ ጥያቄ ካለኝ ከተመልካቾች የሚነሳ ጥያቄ ካለ ትመጣለህ ብዬ ተስፋ አደርጋለሁ። እኔ እመጣለሁ። ግን አሁን ያልኩት እግዚአብሔር እኔ ያልሽው እግዚአብሔር ነው። እኔ ያልኩት እግዚአብሔር እስካሁን እስኪ ላኝከው ቁጭ ብዬ ድጋሚ ሊያው ግን ምን እያሰብኩ ነበር መሰለ? ህሊና የሚባል ነገር አለ ተብለን የተማርነው ህሊና ትንሽዬ እግዚአብሔር ናት። እኔ ሰንዴይ ስኩል ስማር ህሊና ማለት ትንሽዬ እግዚአብሔር ናት እየተባለን ስንዋሽን የኖር ነው። ህሊና እኛ ፕሮግራም የምናደርገው ነገር ነው። አትግደል የሚለውን ነገር እኔ ነኝ ለህሊና ፕሮግራም ያደረኩት። ሰዎች ናቸው አትግደል የሚለውን ለህሊና የነገሩኝ። እና ህሊና በሚባለው በትንሽዬዋ እግዚአብሔር ውስጥ ዓለምን በሙሉ እግዚአብሔር ኮንትሮል ያደርጋል ተባልና ልክ እኔ አድጌ ነገሮችን ማየት ሲጀምር አማዞን ጫካ ውስጥ ያሉ ሰዎችን ይበላሉ። ህሊናቸው መግደል ኃጢአት እንደሆነ አልነገራቸው። ለምን? ከኮሚኒቲ የተነጠሉ ስለሆነ ኃጢአት የተባለና ሰውን መብላት ነውር ነው የሚል እውቀት ስላልገባባቸው። አየህ፣ እያንዳንዱ ፕሮግራም የተደረግንበት እዚህ ምድር የመጣንበት ነገር ከእግዚአብሔር ሀሳብ በልጦ ተገኘ ማለት ነው። ስለዚህ አሁን ሰው ተፈጠረ። ሰውን የፈጠረው እግዚአብሔር ለምንድን ነው ስንል የሆነ የራሱ ፕሮግራም ለማካሄድ። እሺ፣ የራሱ ፕሮግራም ከማካሄዱ በላይ ግን የሰው ፕሮግራም በልጦ የእግዚአብሔርን ፕሮግራም አሸንፎታል። ኤኒዌይስ ኔክስት ዊክ እንገናኛለን። መልካም ጊዜ። እናመሰግናለን።